ሼም ይዞት ነው መልእክተኛው ጆሲ ያለኝ የሆነ ሰዓት የሞተ አይጥ ይዞ ይገባላል። አረ ነው እንኪ ሞቱ ስማ ሰው ቆይ ከፈሳ በኋላ ኖርማል ነው። አዎ የናቀው ከፈሳ በኋላ እኮ ኖርማል ነው። ከመቀመጫ ስትነሳ ወንበሩ ሺቴን አድርጌው ነበር ሸተተ እንዴ የተቀመጠበት አንተ ልክ አረ በኢየሱስ ምን ይግባል ወይ ካንቆ የሆነ ጊዜ እንዳለ ጊፍተሮቹ በምን እንደሸሹ ታውቃለህ? ላይቭ ላይ እየፈሳ እንደዚህ ነገር አትመኑሽ፣ ውሸት ነው። ስማ ጆሲ ላይቭ ላይ ሸተን ወይ ደብሮት እኮ ናሆሜ እኮ ደብሮት እኮ መጀመሪያ ሄዷል እኮ ፋሮን ሊጠረው ገብቷል። ከዛ ልንገርህ ያልነገርኳችሁ መጀመሪያ ነው ሽንት ቤት የቱ ጋር ነው አለ ወስተሷል። ያው እዛ ጋር ነው አለች። እሺ ብሎ ተነስቶ ሄደና ሽንት ቤት ሰው አለ ሲባል መጣ። ከዛ ፋራውን ወደ ፈስ ቀይሮታል፣ ቀምሞታል። ብም 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 አላረገበለም አነጣጥሮ እንዴ አንተ ሻንቆ ለምን እስቲ በዚህ ጀምር እስቲ ሻንቆ ይሄ የፈስ ጉዳይ ህይወት ላይ በጣም ወደፊት ራሱ ትዳሬ ላይ በጣም ጫና አለው። እግዚአብሔር አስበው ያልኩ አንተ ጋር ቺኮ አንተ ጋር አድራውታ ጓደኞቿ እንዴት ነበር ምሽቱ ሲሉ አረ ተይኝ ስለዚህ ኤኮ ባይዘው ማለት ነው። እኔ አንድ እንትን ነው ባይዘው የምሬ ነው ሲሪየስ ሳወራችሁ አንድ ዶክተር ቲክቶክ ላይ ስታወራ ከሰማችሁ ፈስና አምቆ መያዝ ለተለያዩ አይነት በሽታው የምሬ ነው ብላችሁ ሆዳችሁ ውስጥ ለተለያዩ አይነት በሽታዎች ያዳግታልና በተቻለው መጠን እንደመጣ ልቀቁት። እንደውም ራሴ ሼር አድርጌልህ ነበር እንደመጣ ልቀቁት የሚል ነገር ካየሁ እኔ ምን መሰለ ሳስበው ማለት ነው ምን መሰለ ሳስበው እኔ በሽተኛ ከመሆን አንተ ብትጣጣና ይሻለኝ እንዴ? እሺ ስማ ነው ሁለተኛው ፈስ ስማኝ፣ ሁለተኛው ፈስ ነው ፊቴ ከደለ ቢያንስ የተፈነጣጠረ ነገር የለው ያስታውቃል እኮ አቲ ግማታ ያማል። ኤቭሪባዲ ጀብልታ ጋይስ ታፕ ዘ ስክሪን አር ጋይስ ታፕ ዘ ስክሪን ኮሬሬ ባሽ እዚህ ያላችሁ እግዚአብሔር አንደኛ ቅጣት ማለት ነው ፕሌን ውስጥ ያረቀው ድገመው ነው እዚህ ምለው ኤቭሪባዲ ፊቴን መንካት ሁላችሁም ጋይስ ታፕ ታፕ ማንንም እንዳይበልጣት ሌትስ ጎ ኤቭሪባዲ ፊቴን መንካት ሁላችሁም